سلام حبايبي نزابد زيات كاتات الملعلم خوينكم سلامكم بزح ترفللي مباركس نبارات حواتي حزبون نقفكم يفلن لايك شير نقوركم استايتكم مصحفة يفلن ناو الخير بستقور لي لقفكم نازيكا ولبي مسكين كوريتي هاولي لك عبيتي حدش تخونكم لا سبسرايب مقبار كنايدول متناص عنكم كمسي كما جبت سب تخونوا تحتنا يقدم مباركس لما انتي بحدش فيديو مزيكم نخوت فيديو تاعي ناي مصحف قدس طياقيو قدمي زحونا مملسو تملسوا وملسي او كمان تصححوا لي مالتي حابرنا نسمعينا داي نكاتاتلو ملسي او كمان ክርስቲያኖች ከነዚህ 10 የመጽሐፍ ቅዱስ የምርጫ ጥያቄዎች ስንት እንደምትመልሱ እስኪ ራሳችሁን ገምግሙ። ጥያቄውን ካነበብኩላችሁ በኋላ ለእያንዳንዱ መልሱን እየነገርኳችሁ የሚሄድ ይሆናል። ከዛ መጨረሻ ላይ ከ10ሩ ስንት እንዳገኛችሁ ኮሜንት ላይ ጻፉልኝ። ከዛ በፊት ቪዲዮውን ላይክ ሼር በማድረግ ጀምሩት። አሁን ቀጥታ ወደ ጥያቄው። ጥያቄ ቁጥር 1 ክርስቶስ ከሙታን ከተነሳ በኋላ ለሐዋርያት በግልጽ በተሰበሰቡበት የታየው ስንት ጊዜ ነው? ሀ 1 ለ 2 ሐመሩሃ 5 መ 3 መልሱ መ 3። ጥያቄ ቁጥር 2 ክርስቶስ ከሴቶች ከተወለዱ መካከል እንደ እርሱ ያለ አልተነሳም ብሎ የመሰከረለት ማን ነው? ሀ ቅዱስ ጴጥሮስ ለ ቅዱስ ዮሐንስ ወንጌላዊ ሐመሩሃ መጥምቁ ዮሐንስ መ ነብዩ ኢሳይያስ መልሱ ሐመሩሃ መጥምቁ ዮሐንስ። ጥያቄ ቁጥር 3 ከሐዋርያት መካከል ኢየሱስ ክርስቶስ ብርሃነ መለኮቱን ሲገልጽ ወደ ታቦር ተራራ ይዟቸው የወጣው እነማንን ነው? ሀ ጴጥሮስ ቶማስና ያዕቆብን ለ ጴጥሮስ ዮሐንስና ማቴዎስን ሐመሩሃ ጴጥሮስ ያዕቆብና ዮሐንስን መ ጴጥሮስ ዮሐንስና እንድሪያስን መልሱ ሐመሩሃ ጴጥሮስ ያዕቆብና ዮሐንስን። ጥያቄ ቁጥር 4 ከሐዋርያት መካከል ወንድማማቾች የሆኑት የትኞቹ ናቸው? ሀ ጴጥሮስና እንድሪያስ ለ ያዕቆብና ዮሐንስ ሐመሩሃ ፊልጶስና ቶማስ መ ሀ እና ለ መልሱ መ ሀ እና ለ። ጥያቄ ቁጥር 5 ከብሉይ ኪዳን መጽሐፍት ውስጥ ጌታ ጌታዬን ጠላቶችህን የእግርህ መረገጫ እስከማደርግልህ ድረስ በቀኜ ተቀመጥ ተብሎ የተጻፈው በየትኛው መጽሐፍ ውስጥ ነው? ሀ በመዝሙረ ዳዊት ለ በትንቢተ ኢሳይያስ ሐመሩሃ በኦሪት ዘጸአት መ በትንቢተ ዳንኤል መልሱ ሀ በመዝሙረ ዳዊት። ጥያቄ ቁጥር 6 ኢየሱስ በመስቀል ላይ ከሞተ በኋላ ስጋውን ከመስቀል አውርደው ገንዘው ወደ መቃብር ያወረዱት እነማን ናቸው? ሀ ዮሐንስና ኒቆዲሞስ ለ ጴጥሮስና የአርማትያሱ ዮሴፍ ሐመሩሃ ስምዖን ቀሬናዊና ዮሐንስ መ የአርማትያሱ ዮሴፍና ኒቆዲሞስ መልሱ መ የአርማትያሱ ዮሴፍና ኒቆዲሞስ። ጥያቄ ቁጥር 7 ቅዱስ ዮሐንስ ወንጌላዊ በሐዲስ ኪዳን ስንት መጽሐፍትን ጽፏል? ሀ 3 ለ 4 ሐመሩሃ 5 መ 2 መልሱ ሐመሩሃ 5። ጥያቄ ቁጥር 8 ከአብርሃም እስከ ክርስቶስ ያለው ትውልድ ስንት ትውልድ ነው? ሀ 28 ለ 14 ሐመሩሃ 42 መ 36 መልሱ ሐመሩሃ 42። ጥያቄ ቁጥር 9 አንተ ታጽናናኛለህ በቃል ያበረታ ሁሌ ጋር አለ። አቤቱ ጌታ ሆይ ያንተን ስም ሰምቶ ሞት ይደንግጥ፣ ቀላያትም ይሰንጠቁ፣ ጠላትም ይረገጥ። ጌታ ሆይ ሳትደክም ሁሉን ትሸከማለህ፣ ሳታጎድል ለሁሉ ትመግባለህ፣ ዝም ሳትል ለሁሉ ታስባለህ። ነገር ግን አይሁድ ይህንን ሰው ሞት ይገባዋል ብለው ፈረዱብህ። ሳትተኛ ሁሉን የምትጠብቅ ሳትዘነጋ ሁሉን የምታስብ ሆይ አይሁድ በመስቀል ትሞት ዘንድ ፈረዱ።